ሀብት እንዴት እንደሚሰራ ተዋሽተናል። ግን እኔ ዛሬ የምነግራችሁ ነገር በአሁኑ የኢትዮጵያ ኢኮኖሚ ውስጥ ካሽ ይዞ ሴፍ መሆን ማለት ድሃ ሆኖ ለመቅረት ቀላሉ መንገድ ነው። ሰላም ያጎራቲው ቤተሰቦች፣ አሁን አዲስ አበባ ውስጥ በየካፌው በየቢሮና በየቴሌግራም ግሩፑ ተመሳሳይ ወሬ ነው ያለው። የኢትዮጵያ ሴኩሪቲ ኤክስቼንጅ ወይም ደግሞ ኢሴክስ በይፋ ተጀምሯል። የንዋይ አፕም ወጥቷል። ሰዎች ስለ ሼርስ፣ ዲቪደንድስ እና ስለ ስቶክ ማርኬት እያወሩ ነው የሚገኙት። ግን አፑን ከመንካታችን በፊት ስለ ኢትዮጵያ ቴሌኮም ወይም ደግሞ ስለ ማንም ባንክ ሼር መግዛት ከማውራታችን በፊት ቆም ብለን አሁን ኪሳችን ውስጥ ስላለው ገንዘብ ትንሽ የሚከብድ እውነታዎችን መነጋገር አለብን። ሀብት እንዴት እንደሚሰራ ተዋሽተናል። ከልጅነታችን ጀምሮ ምንድን የተማርነው? ጠንክረ ስራ ያዝ እና ገንዘብህን ባንክ ሴቭ አድርግ። ከዛስ ብራችንን ሴቪንግ አካውንት ውስጥ አስቀምጠን ኃላፊነት እንደሚሰማን ሰዎችና ሴቭ እንደምንሆን ተነግሮናል። ግን እኔ ዛሬ የምነግራችሁ ነገር በአሁኑ የኢትዮጵያ ኢኮኖሚ ውስጥ ካሽ ይዞ ሴፍ መሆን ማለት ድሃ ሆኖ ለመቅረት ቀላሉ መንገድ ነው። ገንዘባችን ዝም ብሎ ባንክ አካውንት ውስጥ ተቀምጦ 7% ኢንተረስት ብቻ የሚጠብቅ ከሆነ እያለቀ ወይም ደግሞ ኢቫፕሬት እያደረገ ነው ማለት ነው። ዛሬ አሮጌዎቹን የገንዘብ ህጎች ለምን እንደሞቱ እና በዚህ አዲስ የካፒታል ማርኬት ጊዜ ውስጥ ሰርቫይቭ ለማድረግና ለማደግ አእምሯችንን እንዴት ሪዋየር ማድረግ እንዳለባቸው ወይም እንዳለብን በዲቴል እናያለን ማለት ነው። እስኪ ስለ ኢትዮጵያ ነባራዊ ሁኔታዎች እናወራ። ስለ ኢንፍሌሽን እናወራ። ኢንፍሌሽን ማለት ኢኮኖሚስት ቲቪ ላይ የሚጠቀሙት የሆነ ፋንሲ ወይ ልዩ የሆነ ቃል ብቻ አይደለም። ማታ ማታ ባንክ አካውንታችሁ ውስጥ እየገባ ጋይስ ፐርቼዚንግ ፓወራችሁን ወይም ደግሞ የመግዛት አቅማችሁን የሚሰቅ ዝምተኛ የሆነ ጸጥ ያለ ሌባ ነው ጋይስ። እስቲ ሂሳቡን እንስራው። ከዛሬ ለምሳሌ 5 ዓመት ወይም 6 ዓመት በፊት ያለውን አስቡ። 100 ሺህ ብር ሴቭ አድርጋችሁ ነበር እንበል። ከ5 ዓመት ወይም ከ6 ዓመት በፊት ያ 100 ሺህ ብር ምን ይገዛ ነበረ? ለምሳሌ ቤታችሁ ውስጥ የሆነ እቃዎች ያሟላ ነበር አይደል? ወይም ምርጥ ኤሌክትሮኒክስ እቃዎችን ይገዛል፣ ትልልቅ ፕሮግራሞችን ይሸፍናል፣ ወይም ደግሞ አዲስ አበባ ውስጥ አሪፍ ሰፈር ለብዙ ወራት የሚሆን የቤት ኪራዮችን ይከፍል ነበር። አሁን ደግሞ ያንን 100 ሺህ ብር ሳጥን ውስጥ ቆልፋችሁበት ወይም ቤዚክ ሴቪንግ አካውንት ውስጥ ትታችሁት ነበር ብላችሁ እስኪ አስቡና ዛሬ በ2026 ከፍታችሁት አሁንም ልክ ያን 100 ሺህ ብር ነው ያላችሁ አይደል? እሱ ቁጥሩ አልተቀየረም ማለት ግን ዛሬ ምን ይገዛላችኋል? ቤት ዕቃ ያሟላል ወይ? በፍጹም ጋይስ ማይሆን ነገር ነው። የአመት ኪራይ ይሸፍናል ወይ? አይታሰብም ማለት ጋይስ። ቁጥሩ እንዳለ ነው ግን ምን ሆኗል? ቫልዩ ወድቋል ወይም ደግሞ ቫልዩ ወይም ዋጋው ቀንሷል ማለት ነው። ይህን ስነግራችሁ ለምን እያላችሁ እንደምትጠይቁ ተስፋ አደርጋለሁ። ለምን ለሚለው ጥያቄ መልስ የሚሆኑት ነገሮች ተወሰነ ልንገራችሁ። አንደኛው ምክንያቱ የጤፍ ዋጋ ጨምሯል፣ ሌላ የነዳጅ ዋጋ ጨምሯል፣ እንዲሁም ደግሞ ከውጭ የሚገቡ እቃዎች ዋጋዎቻቸው ምን ሆኗል? ጨምሯል። ኢንፍሌሽን 20% ወይም 30% እየሆነ ባንካችሁ ግን 7% ኢንተረስት ብቻ ሲሰጣችሁ በየአመቱ በጣም ብዙ ሀብት ምን ያደረጋችሁ ነው ማለት ነው? እያጣችሁ ነው ማለት ነው። ልክ ከስሩ አንድ ትልቅ ቀዳዳ ያለውን ባልዲ በውሃ ለመሙላት ጠንክሮ እንደ መስራት ነው ማለት ነው። ይሄን የኢንፍሌሽን ወጥመድ ወይም ደግሞ ኢንፍሌሽን ትራፕ የምንለው ነው ማለት ነው። አሁን ብዙ ብልጥ ኢትዮጵያውያን ይህንን ቀድመው ነቅተውበታል። ምን ያደርጋሉ? ካሽ ጥቅም እንደሌለው ስለተረዱ ለዚህ ምን ያደርጋሉ? ገንዘቦቻቸውን ፕሮቴክት ለማድረግ ፊዚካል የሆኑ ነገሮችን ለመግዛት ይሞክራሉ። መኪኖች ይገዛሉ። እስቲ ለምሳሌ ስለ ቶዮታ ቪትስ ወይም ኮሮላ አስቡ። በየትኛውም ሌላ ሀገር መኪና መንዳት ከጀመራችሁበት ሴከንድ አንስቶ ቫልዩ ይቀንሳል አይደል? ግን እስኪ ኢትዮጵያ ላይ ኑና እዩት። ኢትዮጵያ ላይ ሰዎች መኪና ልክ እንደ ወርቅ ነው የሚያዩት። መኪና በ2 ሚሊዮን ብር ይገዙና ከ3 ዓመት በኋላ በ3 ሚሊዮን ብር ለመሸጥ ይሞክራሉ። ወይም ደግሞ መሬትና ሪል ስቴቶችን ለመግዛት ይሞክራሉ። ቤት ወይም መሬት መግዛት ሀብትን ፕሮቴክት ማድረግ እንደሚችል እና በጣም አሪፍ መንገድ እንደሆነ ተረድተዋል ማለት ነው። ግን እዚህ ጋር አንድ ትልቅ ችግር አለ ጋይስ። በእንግሊዝኛው barrier to entry ይባላል። ምን ማለት ነው? እዚህ ማርኬት ላይ ለመግባት ያለው መሰናክል ነው ወይም ባጭሩ ዝግ ነው። ለምሳሌ ቢገነር የሆናችሁ ተማሪ የሆናችሁ ወይም ደግሞ ገና ወጣቱ ናችሁ፣ ፕሮፌሽናል የሆናችሁ አዲስ ወደ ማርኬት ወደ ገንዘብ መስራት የምትመጡ ሰዎች ወይም ፋይናንሻል ሲስተሙን ከዜሮ ለመገንባት የሚሞክር ሰው ከሆናችሁ ለምሳሌ CMC ውስጥ አፓርትመንት ለመግዛት 10 ሚሊዮን ብር አላችሁ? የላችሁም። መኪና ለመግዛት 3 ሚሊዮን ብር አላችሁ? የላችሁም። ታዲያ እዚህ ጋር ምን ይፈጠራል? እዚህ ጋር ምን እንደሚፈጠር ታውቃላችሁ? በሚሊዮን የሚቆጠሩ ጠንካራ የሆኑ ኢትዮጵያውያኖች እኔንም ጨምሮ ከዚህ እድል ምን እንሆናለን ማለት ነው? ውጪ እንሆናለን ማለት ነው። ሪል ስቴት መግዛት ስለማይቻል ወይም ስለማንችል ምን እናደርጋለን? ያቺን ትንሽ ሴቪንግ ባንክ ውስጥ ብቻ ለማስቀመጥ እንገደዳለን። ትገደዳላችሁ ማለት ነው።
እዛ ምን ያደርጋል? ኢንፍሌሽን ቀስ እያለ ይበላዋል ማለት ነው። ሙሉ በሙሉ ምን ይሆናል? ብራችን እዛ ውስጥ ትራፕ ይሆናል ማለት ነው። ግን ይሄ የሚሆነው እስከ ዛሬ ድረስ ብቻ ነው ጋይስ። አሁን ነገሮች እየተቀየሩ ነው የሚገኙት። ይሄ ወደ ትልቁ የሀብታሞች ሚስጥር ያመጣናል ጋይስ። ሀብታሞች ካሽ ሴቭ አያደርጉም እና ዝም ብሎ የሚቀመጥ ነገርም አይገዙም። እነሱ ፕሮዳክቲቭ የሆነ አሴቶችን ነው የሚገዙት። አሴት ማለት ጋይስ ኪሳችሁ ውስጥ ገንዘብ የሚያስገባላችሁ ሲስተም ነው። እና በዓለም ላይ ትልቁ አሴት ደግሞ ምን መሰላችሁ? ትርፋማ የሆኑ ቢዝነሶችን ኦን ማድረግ ወይም ደግሞ እነዛ ነገሮች ላይ ሼር ሲኖራችሁ ነው። ኢንፍሌሽን ትልልቅ ኮርፖሬሽኖችን ጋይስ እንዴት አፌክት እንደሚያደርጋቸው እስኪ አስቡ። ለምሳሌ ባንክ ወይም ደግሞ ኢትዮ ቴሌኮም ካምፓኒን እንውሰድ። የኑሮ ውድነት ሲጨምር ምንድን ነው የሚያደርጉት? ዋጋቸውን ይጨምራሉ። ኢትዮ ቴሌኮም ለምሳሌ በቅርቡ ሁላችንንም እያነጋገረ ያለ የሂሳብ ጭማሪዎች አድርገዋል አይደለ? በዛ መልኩ ሰባቸውን እየጨመረ ያስተካክላሉ። ባንኮቻችንስ ምንድን ነው የሚያደርጉት? ፊዎችን እየጨመሩ ነው የሚገኙት። የዛ የሆነ ፊምና ይጨምሩብናል። ኢንፍሌሽን ጋይስ እነዚህን ትልልቅ ካምፓኒዎች አይጎዳቸውም። እንዲያውም ሬቨኗቸውን ወይም ገቢዎቻቸውን ከኢንፍሌሽን ጋር አብሮ ይጨምርላቸዋል። ለአስርተ ዓመታት ጋይስ እኔና እናንተ የዚህ ኢኩዌሽን የተሳሳተው ጎን ላይ ነበረ። እኛ ኮንሱመር ወይም ተጠቃሚዎች ብቻ ነበረ። የተወሰኑ ሀብታም የቢዝነስ ባለቤቶች ደግሞ እየከበሩ ሲሄዱ እኛ የመጨረሻውን ዋጋ እንከፍል ነበር። ግን የኢትዮጵያ ሴኩሪቲ ኤክስቼንጅ መጀመር ነገሮችን ሙሉ በሙሉ ይቀይረዋል። ኢሲኤክስ ጋይስ ከኮንሱመርነት ወጥታችሁ ኦነር ወይም ባለቤት እንድትሆኑ እድል ይሰጣቸዋል ማለት ነው። ሶ በካፒታል ማርኬት አማካኝነት ሪል ስቴት ለመግዛት 10 ሚሊዮን ብር አያስፈልጋችሁም ማለት ነው። ካምፓኒ ከዜሮ መጀመር አያስፈልጋችሁም ማለት ነው። 5000 ብር ወይም 10000 ብር ወስዳችሁ ኢትዮጵያ ውስጥ ባሉ ትልልቅና ትርፋማ ካምፓኒዎች ላይ ፍራክሽናል ኦነርሺፕ ማለትም ሼሮችን መግዛት ትችላላችሁ ማለት ነው። ኦኬ ሶ ሼር ስትገዙ በህግ የዛን ካምፓኒ የነገ እጣ ፈንታር እየገዛችሁ ነው ማለት ነው። ዘንድሮ በቢሊዮን የሚቆጠር ትርፍ ካገኙ በህግ ድርሻችሁን የመክፈል ግዴታ አለባቸው ማለት ነው። ያ ዲቪደንድ ይባላል ማለት ነው። ካምፓኒው አርጎ ዋጋው እጥፍ ከሆነ የሼራችሁ ዋጋ እጥፍ ይሆናል ማለት ነው። ያ ደግሞ ካፒታል ጌይንስ ይባላል ጋይስ። ሶ ገንዘባችሁን ከሚያፈሳው ባልዲ ውስጥ እያወጣችሁ በሀገሪቱ ውስጥ ባሉ በጣም ኃይለኛ የኢኮኖሚክ ሞተሮች ውስጥ እንዲሰራ እያደረጋችሁ ነው ማለት ነው። ከዚህ በኋላ ምን አይሆንም ማለት ነው። ዝም ብለን ገንዘብ ሴቭ ማድረግ አይኖርብንም ማለት ነው። የፋይናንሻል ፍሪደማችንን ወይም ደግሞ የገንዘብ ነፃነታችንን ምን እያደረገን እንመጣለን? ኢንጂነር እያደረግነው እንመጣለን ማለት ነው። ግን አሁን ልክ ምን እያሰባችሁ እንደሆነ አውቃለሁ። ብሮ ይሄ እኮ ኢትዮጵያ ነው። ማርኬቱ በደንብ ሬጉሌተር ነው ወይ? ሌላ ስካም አለመሆኑን እንዴት እናውቃለን? በእውነት በዚህ ሲስተም ውስጥ የሚንቀሳቀስ እውነተኛ ገንዘብ አለ ወይ ብላችሁ እያሰባችሁ ይሆናል። እነዚህን ጥያቄዎች መጠየቃችሁ በጣም ብልህነት ነው ጋይስ። በዚህ ማስተር ክላስ ፓርት 2 ላይ ይህንን ማርኬት በጣም ሪስኪ ነው የሚለውን አስተሳሰብ ሙሉ በሙሉ እንቀይረዋለን። መጋረጃውን ገንጠን የፋይናንሻል ፕለምቢንጉን ጋይስ አሁን ላይ በደንብ ሴፍ ሆኖ እየሰራ መሆኑን የሚያረጋግጠውን የተደበቀውን የ1.5 ትሪሊየን ብር የኢንተርባንክ ማርኬት አሳያቸዋለሁ። መንግስት ገንዘባችሁን እንዴት ፕሮቴክት እንደሚያደርግ በትክክል እናያለን ማለት ነው። ሶ ሰብስክራይብ በተን መንካታችሁን እንዳትረሱ። የፓርት 2 እንዳያመልጣችሁ ኖቲፊኬሽን በይሉን አብሩ ወይም ደውላን አብሮት እና ከስር ኮሜንት አድርጉልኝ። አሁንም ሴቭ እያደረጋችሁ ነው ወይስ ደግሞ ኦነር ለመሆን ተዘጋጅታችኋል? ይሄ አጎራ ቲቪ ነው። ይህንን ሀብት አብረን ኢንጂነር እናደርገዋለን ጋይስ። በኔክስት ቪዲዮ እንገናኝ።